ሰላም እንዴት አላችሁ? ክቡራን የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታችን ይድረስ። ዛሬ ይዘን የመጣነው መረጃ አሳዛኝ ነው። ይህ መረጃ የሚሆነው ስለ ነጻነት ወርቅነህ ነው። ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተሰምቷል። ይህም መረጃ በተለያዩ የሶሻል ሚዲያ ትልልቅ ተከታይ ያላቸው ዘንድ እየተዘገበ ነው የሚገኘው። እኛም መረጃውን ከዛ ነው ያገኘነው እና እጅግ አሳዛኝ መረጃ ነው። ነጻነት ወርቅነህን ከዚህ በፊት በተለያዩ ስራዎቹ እናውቀዋለን። በተለይም በቲያትር እና በፊልም ስራው ላይ እጅግ ከዓይን የማይጠፉና ጥርስን የማያስገድዱ ብዙ ስራዎችን ሰርቷል። በዚህም ትልቅ ድርሻ አለው። በጣም እንቁ አርቲስት ነበረ። እንግዲህ ዛሬ ከረፋዱ አካባቢ ማለፉ ተሰምቷል። በህመም ነው የሚባለው መረጃው የሚያሳየው እንግዲህ ታሞ እንደሆነ ነው የሚያሳየው። በተለይም ነጻነት ወርቅነህ ከቅርብ ጊዜያት በፊት የተለያዩ ስራዎችን ሲሰራ በድምጽም እንዲሁም የተለያዩ ቴሌቪዥኖች ላይ ማስታወቂያዎች ሲሰራ እናውቀዋለን። ያው ፍጹም ጤናማ ይመስላል። ነገር ግን ከዚህ በፊት ታሞ ህንድ ሄዶ ህክምና አድርጎ እንደተመለሰም እናውቃለን። ነጻነት ወርቅነህ በብዙ ስራዎቹ ተወዳጅ ነው። በተለይም ደግሞ ከረጅም ጊዜ ጀምሮ በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታን ተወዳጅነቱን እንደያዘ እንዲቆይ በማድረግ ለመላው ኢትዮጵያውያን ሲያስተላልፍና ሲያቀርብ የነበረ አርቲስት ነው። በዚህም ስራው እጅግ ተወዳጅና አድናቆት የጎረፈለት አርቲስት ነበረ። እንግዲህ ባልታወቀ ህመም ከዚህ ዓለም በሞት መለየቱን ዛሬ ተሰምቷል። ነጻነት ወርቅነህ የሶስት ልጆች አባትና እንዲሁም ቤት ልጆቹና ባለቤቱ አሜሪካ ሀገር እንደሚኖሩ እሱም ከዚህ በፊት አሜሪካ ሀገር መኖር ጀምሮ እንደነበርና ከዛም ወደዚህ ተመልሶ የኢቢኤስ ቴሌቪዥን ስራውን እንደቀጠለ የምናስታውስ ነው። እንግዲህ ክቡራትና ክቡራን የቻናላችን ቤተሰቦች ይህን መረጃ ለማቅረብ ያክል ነው። ለመላው ኢትዮጵያውያን እሱን ለምትወዱት ለመላው ቤተሰቦቹ መጽናናትን እየተመኘን መረጃችንን እዚሁ ላይ እናበቃለን።